ብሔር የለው ሃይማኖት የለው ዘር የለው እያንዳንዱ የሰው ልጅ ሁሉ ምግብ ያስፈልገዋል። ሰው ማክበር ማዋረድ አይችልም። ድንግል ማርያምን አንድ ጊዜ ማን አክብሯታል? እግዚአብሔር አክብሯታል። ክብር ለእናታችን። ረዳት የሌላቸውን አካፍሉ። የሃይማኖት ዕውቀት ማስፋፊያ ማህበር ከበጎ አድራጎት ማህበሮች አንዱ ነው። በቋሚነት የሚረዱ በየቤታቸው ድጋፍ የሚደረግ አስቤዛ ቀለብ የሚደረግላቸው አዛውንቶች የሀገር ባለውለታዎች አሉ ማለት ነው። ማድማ ጋር አጠርቶን እችን እዛ አድርሶን ይሄ ሁላ ሰው ተደስቶ ሲገባ ደግሞ እቤላለው ደግሞ ያማችንን እንደሰታለን እናስደስታለን። ወደ ጥንት ርስቱ ወደ ቤቱ መመለስ ፈለገ። በተዋህዶ የከበረው በሰው ላይ ነው። ገዳዮችን የሚገድለውን ግን መፍራት ያስፈልጋል። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ሰላም ጤና ይስጥልኝ። የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ሰነበታችሁ? ሳምንታዊውን የእማማ ዳሰሳ መርሃ ግብራችንን እነሆ ይዘን ቀርበናል። በቅድሚያም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ልደቱ እንኳን በሰላም አደረሳችሁ እንላለን። በዛሬው ሳምንታዊ የእማማ ዳሰሳ መርሃ ግብራችን በዓልን አስመልክቶ ያዘጋጀንላችሁ መርሃ ግብር አለ። ከዚሁም ጋር የተለመደውን መርሃ ግብር የምናስቀጥል ይሆናል ማለት ነው። በቅድሚያም በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በየበዓላቱ እንደተለመደው አቅመ ደካማ ለሆኑ ወገኖቻችን ድጋፍ አድርጓል። ከዚሁ ጋር ተያይዞ በአራዳ ክፍለ ከተማ ወረዳ 4 የተሰጠውን የበዓል ድጋፍ በቀጥታ ወደ እናንተ የምናደርስ ይሆናል። የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር አስተዳደርና የማህበራዊ ጉዳይ ኃላፊ የሆኑት መምህር ገብረ ኪዳን ከበደ እንዲሁም የወረዳው የስራ ኃላፊዎች ሁሉም በየደረጃቸው ወረዳው ከማህበሩ ጋር እየሰራ የሚገኘውን በጎ ተግባራት ገልጸውልናል። እርሱንም ተከታትለን እንመለስ። ሃይማኖት ዕውቀት ማስፋፊያ ማህበር በየጊዜው በአመት 3 ድጋፍ ያደርጋሉ ማህበሩ ማለት ነው። እንዲህ ለአቅመ ደካሞች ከሴቶችና ህፃናት ጋር ከወረዳው ጋር በጋራ በመሆን ይሄን ድጋፍ ያደርጋሉ። ይሄንን ነገር ያዘጋጁት እነሱ ናቸው ማለት ነው፣ ከአስተዳደሩ ጋር በመተባበር። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። እንግዲህ የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ማህበራት ምዝገባና ክትትል ቁጥጥር መመሪያ ስር የሚገኝ ማህበር ነው። ማህበሩ የመንፈሳዊ ማህበር ነው፣ ግን የሚሰራው ስራ ግን ሰው ተኮር ማህበረሰብና መንፈሳዊ አገልግሎት የሆኑ ስራዎችን እየሰራ ያለው። ሆድ ሃይማኖት የለውም። ሆድ ያለው ሁሉ ምግብ ያስፈልገዋል እና ከዚህ የተነሳ ደግሞ ሆድ ብሔር የለው ሃይማኖት የለው ዘር የለው እያንዳንዱ የሰው ልጅ ሁሉ ምግብ ያስፈልገዋል። ግን ዋናው ትልቁ ነገር መተሳሰብ ነው። በውጭ ሀገር ያሉ ወገኖቻችን በሀገር ውስጥ ያሉ ወገኖቻችን የእማማ ሚዲያ እሱን በመጠቀም እና ይህንን ደግሞ ብቻችን አልሰራነውም። አብረውን የሰሩ አብረውን የሚሰሩ ወንድሞቻችን እህቶቻችን ወገኖቻችን አሉ። እነሱን በማህበሩ ስም እናመሰግናለን። ይህንን ደግሞ በተለይ እዚህ አካባቢ ወረዳ 4 በአራዳ ክፍለ ከተማ ወረዳ 4 ያሉ የሥራ ኃላፊዎች ደግሞ እናመሰግናለን። መልካም በዓል ይሁንላችሁ። እኔ ነጻነት ደረጀ ይባላለሁ። የአራዳ ወረዳ 4 ብልጽግና ፓርቲ ጽህፈት ቤት ኃላፊ ነኝ። ያው እንግዲህ ቅድም ስታዩት እንደነበረ የሃይማኖት ዕውቀት ማስፋፊያ ያው ከኛ ጋር ዛሬ ብቻ አይደለም ከዚህ በፊትም ሲያደርግ የነበረ ተቋም ነው። በአመት 3ቴና ከዛም አልፎ ደግሞ 15 ሰዎች የሚሆኑ በየወሩ ድጋፍ የሚያደርግላቸው አካላቶች አሉ። ስለዚህ ይህ ተቋም ደግሞ ሁልጊዜም ያው ከኛ ጎን ያለ ከኛ ጋር በጋራ እየሰራ ያለ ተቋም ነው። በኃይሉ ችሮታው ይባላልና በአራዳ ክፍለ ከተማ ወረዳ 4 ምክትል ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ ነኝ። የሃይማኖት ዕውቀት ማስፋፊያ ማህበር ከበጎ አድራጎት ማህበሮች አንዱ ነው። እንደ አስተዳደር እንደዚህ በዓላቶች ወይም ደግሞ ድጋፍ የሚያስፈልጋቸው አካላትን ድጋፍ የሚደረገው ከአስተዳደሩ ምንም ወጥቶ አይደለም። እንደዚህ ያሉ ማህበራትን በማስተባበር በጎ አድራጊ ግለሰቦችን በመጠየቅ በማስተባበር ነው። ስለዚህ ይሄ ማህበር ደግሞ ከአሁን በፊት ኦልሞስት አሁን 3ኛ ዓመታቸው ነው። በአመት 3 ጊዜ ድጋፍ ያደርጋሉ። የአዲስ ዓመት ለገና በዓልና የፋሲካ በዓል። በቋሚነት ደግሞ ከ15 እና ከዛ በላይ የሆኑ አረጋውያን ደጋፊ የሌላቸውን ደግሞ በሴቶች ህፃናትና ማህበራዊ ጉዳይ የተለዩ ድጋፍ ያደርጋሉ ማለት ነው።
ይህንን ታሳቢ ያደረገ የድጋፍ ፕሮግራም ነው ዛሬ የተደረገው። አንዱ ነው ዛሬ ያያችሁት። ለምሳሌ አሁን ይሄ የሃይማኖት እውቀት ማስፋፊያ ማህበር ከሴቶች ህጻናትና ማህበራዊ ጋር በመናበብ የትክክለኛ ድጋፍ የሚያስፈልጋቸው የትኞቹ ናቸው የሚለውን በመለየት አስፈላጊውን የሆነ ድጋፍ እያደረጉ ነው የሚገኘው ማለት ነው። ይሄ እንግዲህ ለሚያደርጉት ድጋፍ እንዳስተዳደር ምስጋና ነው የምናቀርበው። ቀጣይ መንግስት እየሰራቸው ባሉ የሰው ተኮር ተግባሮቻቸው ላይ ይበልጥ አጠናክረው እንዲሄዱ ደግሞ በዚሁ መልእክት እናስተላልፋለን። የልየታ ሂደቱ ብሎክ ያለ ከታች ብሎክ ይባላል። በብሎክ አደረጃጀት ውስጥ ያሉ የኮሚቴዎች የትኛው ከየትኛው የተሻለ ነው፣ የትኛው ድጋፍ የሚያስፈልገው፣ የትኛው ቋሚ ድጋፍ ያስፈልገዋል፣ የትኛው ደግሞ ለበዓል ሲመጣ የበዓል አካባቢ ላይ ብቻ ድጋፍ የሚያስፈልገው። ከወረዳው ጋር መስራቱ ያለው ጥቅም አንደኛ የልየታ ሂደቱ ላይ ፍትሃዊ የሆነ አሰራር የመንግስታዊ መዋቅር ስላለ በዛ ማህበሩን እንዲህ ያደርጋል። ሁለተኛ ማህበራቶች ለማህበረሰቡ ምን ያክል ድጋፍ እያደረጉ እንደሆነ በመንግስት በኩልም እውቅና እያገኙ የሚሄድበት ነው። ድጋፍ የሚደረግለት አካልም በመንግስት በኩል እውቅና ያላቸው ማህበራቶች ድጋፍ እያደረጉላቸው እንደሆነ እውቅና ይሰጣል ማለት ነው። በነገራችን ላይ ይሄ ከመንግስት ጋር ተቀናጅተው የሚሰሩ ህጋዊ የሆኑ ማህበሮች ናቸው። ከዚህ በፊት ብዙ ያጋጠሙን ነበሩ። ኢመደበኛ እንደዚህ እንረዳለን የሚሉ አደረጃጀታቸው የማይታወቅ እንደዚህ እነሱን ያስቀራል ማለት ነው። ትክክለኛ ለዓላማው እንዲውል ምቹ ሁኔታዎችን ይፈጥራል። ለበጎ አድራጎት ማህበራቶች በጠቅላላ ልባዊ ምስጋናችን እያቀረብን ቀጣይም አቅም የሌላቸውን ወገኖቻቸውን እንዲያው እንዲደግፉ የነዚህ እናቶች አባቶች የሀገር ባለውለታ ናቸው። ስለዚህ እነዚህ እናቶች አባቶች መደገፍ ሀገርን መደገፍ ነው። በዚሁ መልካም ምግባራቸውን ያስቀጥሉላለሁ። ድጋፉ የተደረገላቸው ወገኖቻችን እንዲሁ ምስጋና አቅርበዋል። እርሱንም እንዲሁ በቅደም ተከተል ወደ እናንተ አደረስን። እግዚአብሔርም ያለ ረዳት የሌላቸውን አካፍሉ ነው ያለ። የሰማይ ወፎች ተካፍለው እንደሚበሉ ሁሉ ታላቅ በዓል ሲመጣ እናቶች ጋር ከአባቶች ረዳት ጧሪ ረዳት መጋቢ የሌላቸው ጋር እስቲ እናስብላቸው። እግዚአብሔርም ያለ ይህን ነው፣ ተሳስባችሁ ኑሩ፣ በፍቅር ኑሩ እኮ ነው አይደለም እንዴ? እና የእግዚአብሔርን ሕግ በመጠበቅ እናንተም ደግሞ ይሄው ከፊታችን ቁማችሁ ከእናቶች ከአባቶች በረከት ለማግኘት ይህን እንደዚህ ያለ እርዳታ ይዛችሁ ቀርባችኋልና ዓመቱን ያድርስልን። እግዚአብሔር በእድሜ በጸጋ ይጠብቃችሁ። እጅጋየሁ ደስ አለኝ። በጣም ደስ ብሎኛል። በጣም በጣም በእውነት ማንም የለኝም። ይሄው እነሱ ናቸው ያሉኝ። ለሁላችሁ እድሜና ጤና ይስጣችሁ። በዛ ላይ በሽታ እየጠነከረብኝ ስለሄደ እየደከምኩ ነው። አሁን በአመት 3 ጊዜ እንወስዳለን፣ አገኛለሁ። እግዚአብሔር ይስጣቸው፣ እድሜ ይስጣቸው፣ የዘርዘራችሁ ይለምልም። በጣም አመሰግናለሁ፣ በጣም ሲበዛ። እንዲሁም በጉለሌ ክፍለ ከተማ ወረዳ 4 የተሰጠውን ድጋፍ እንዲሁ እንደሚከተለው የምናስቃኛችሁ ይሆናል። አያይዘንም የጉለሌ ክፍለ ከተማ ወረዳ 4 ስራ አስፈጻሚ የተናገሩትን ወደ እናንተ አደረስን። ተከታተሉን። እሺ፣ አመሰግናለሁ። ልዑል ሰገድ ታዬ ይባላለሁ። የወረዳ 4 ዋና ስራ አስፈጻሚ ነኝ። መጀመሪያም በዓሉ የሰላም የፍቅር እንዲሆን የተመኘውኝ የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር ከወረዳችን ጋር እጅግ ሰፊ ስራዎችን በበጎ አድራጎት ብቻ አይደለም በልማት ስራዎችም አስተዳደሩን እያገዘ ያለ ትልቅ ማህበር ነው። በዚህ አመት ብቻ አሁን በዚህ ከ2000 ከመስከረም አሁን እስካለንበት ከ20 በላይ ወጣቶችን ወደ ስራ አስገብቶልናል ማለት ነው። የተለያዩ ቺፕሶች የሚሰሩ ማቴሪያል እየገዛ ወጣቶችም ሴቶችም ወደ ስራ እንዲገቡ ከማድረግ አንጻር የገንዘብ ድጋፍ በማድረግ ወደ ስራ አስገብቷል ማለት ነው። እሱ ብቻ አይደለም። የልማት ስራ አንዱ የፖሊስ ጣቢያን በዚህ አመት አስመርቀናል። ባለፈው አመት የተጀመረ ቢሆንም በዚህ አመት ነው ያስመረቅነው። ከ600 ሺህ ብር በላይ ፖሊስ ጣቢያ የህዝብ መገልገያ ነው፣ ቋሚ አገልግሎት የሚሰጥ ነው። እሱንም በማህበሩ አስተዋጽኦነት እንዲሁም አባታችን ባህታዊ ገብረ መስቀል እሳቸው ድጋፍ አድራጊነት መሪነት እነዚህ ድጋፎች ተደርገዋል። ያው በዓል በመጣ ቁጥር እውነት ለመናገር ያው የተለመደ ቋሚ ድጋፍ ይደረጋል ማለት ነው። በተጨማሪ ደግሞ በምግብ ችግር ያለባቸው ማህበረሰቦችም የምግብ ድጋፍም አቅርቦትም እየተደረገ ያለበት ሁኔታ አለ። ያው እንደ ወረዳ ድጋፍ ይደረግ ብለን ጠይቀን እስካሁን ያጣነው ነገር የለም።
በቀጣይም ከዚህ የበለጠ ደግሞ እንደሚሰሩ እምነት አለን። እስካሁን ያለው ሁኔታ ይሄ ነው። ያልጠቀስኳቸውም ይኖራሉ። እኔ ባለኝ መረጃና በእውቀት ልክ ነው። በእርግጥ ማህበሩ ሌሎች ብዙ ተግባራዎችን የሚያከናውነው አለ። አሁን ያለው ይሄ ወደ 30 አካባቢ ደግሞ የቀለብ ድጋፍም እየተደረገላቸው ያሉ ማህበረሰብ ክፍሎች አሉ። እኛ ደብዳቤ እንጽፍላቸዋለን። የሃይማኖት እውቀት ማስፋፊያ ደግሞ ይህን ድጋፍ ያደርጋል ማለት ነው። ጧሪ ቀባሪ የሌላቸው ቤታቸው ላይ በጊዜያቸው ለሀገር ብዙ ያገለገሉ ብዙ የሰሩ ሰዎች ናቸው። ዛሬ ጊዜ ጥሏቸው ደግሞ አልጋ ላይ ያሉ ሰዎች አሉ። ስለዚህ እነዛ ማህበር ቤት ለቤት እንክብካቤ ይደረጋል ማለት ነው። ቤታቸው የማደስ ቆርቆሮ የመቀየር ለቀለብ የሚሆን ደግሞ ቅድም ዘይትና ዱቄት በየቤታቸው የሚደረግበት ሁኔታ ነው ያለው። በጣም ብዙ ነው፣ ከ100 በላይ ነው። አጠቃላይ ወረዳው ላይ ብዙ ነው ያለን ችግር። እሱን በሃይማኖት እውቀት ማስፋፊያ አማካኝነት በቋሚነት የሚረዱ በየቤታቸው ድጋፍ የሚደረግ አስቤዛ ቀለብ የሚደረግላቸው አዛውንቶች የሀገር ባለውለታዎች አሉ ማለት ነው። የገና በዓልን አስመልክቶ ለ65 የነዋሪዎቻችን ነው ድጋፍ የተደረገው። 10 ኪሎ ዱቄትና 1 ሊትር ዘይት ለ65 ሰዎች ድጋፍ ተደርጓል ማለት ነው። ሰዎቹን የምንለየው ያው አቅመ ደካማ ሁሉም ብዙ ችግረኛ ሊኖር ይችላል። ግን በዚህ በዓል ላይ ደግሞ ብዙም ሰው ረዳት የሌላቸው ቤታቸው ላይ ከፍቷቸው የሚያሳልፉ ብዙ ሰዎች አሉ። እነሱን በብሎክ አማካኝነት ኮሚቴዎች አሉ። እነዛ ኮሚቴዎች ናቸው የሚለዩዋቸው። ያ ኮሚቴው በለየው መሰረት ለነዚህ ማህበረሰብ ክፍሎች ድጋፍ አድርገናል። ያው አሁን በሚታየው መልኩ የተሰጠበት አግባብ አለ ማለት ነው። እድሜና ጤና ይስጥልን። አባታችንንም እዛ ያሉ የስራ አመራሮችም ይሄን ድጋፍ የሚያደርጉ ከውጭም ወገኖችም ጭምር ለሁሉም እድሜና ጤና ይስጥልን። ድጋፉ የተደረገላቸው ወገኖቻችን እንዲሁ ምስጋና አቅርበዋል። እርሱንም እንዲሁ በቅደም ተከተል ወደ እናንተ አደረስን። ጠጋለ እርጉ የበዓል ጥሪ ድጋፍ ሊሰጡኝ ልጅ የለኝም፣ ገመድ የለኝም፣ ልጆች ሞቱ፣ ሽማግሌም ሞተ፣ እኔ ብቻዬን ነኝ። ማን የጠራኝ ብዬ መጣሁ። ይኸው እንዲህ ያለ ትሩፋት አገኘ። ሁላችሁ ግቡ። እግዚአብሔር ይጠብቃችሁ። ኢትዮጵያን ሰላም ያርጋት፣ እሱ ይጠብቃት። ውድዬ ናዶ እባላለሁኝ ከወረዳ 4 ዛሬ እዚህ ልገኝ የቻልኩት ያው ለኢየሱስ ክርስቶስ ለልደታችን በዓል ያው አንዳንድ ነገሮችን ያስፈልጋቸዋል በመባል እሱን ለመቀበል ነው የመጣ ነው። በጣም ደስተኛ ነኝ። እንደዚህ ለሌላቸው ምንም ገቢ ለሌላቸው ሰዎችና ለአቅመ ደካማዎች ሲረዱ በጣም ደስ ነው ያለኝ እኔ በውስጤ። እሳቸውንም በጣም እናመሰግናለን። ይሄው በየበዓል በመጣ ቁጥር ሁሉንም እንዲረዱ ነው። እሳቸው እርሜና ጤናውን ይስጣቸው፣ እሳቸውንም ያቆይልን፣ ሀገራችንንም ሰላም ያርግልን። ወንድሙ ሸቴ ወረዳ 4 ተቀጨኔ ብሎክ 25 ይህችን ባን ነው አመት በዓል ስለሆነ ጥሪ አድርጎልን እየመጣን የሰላም ሰራዊቶች ነን እና እናመሰግናለን። ላለው ነገር ምስጋናችን የላቀ ነው። አባታዊ ገብረ መስቀል እሳቸውንም ያው ጤንነት እርሜና ጤንነት ይስጥልን፣ እናመሰግናቸዋለን። በአመት እንዲህ እያደረጉ ህዝቡን እንትን ይላሉና እርሜና ጤንነት ይስጥልን፣ መድኃኔዓለም እርሜያቸውን ይሳብልን። ስሜ አብይ ሀጎስ ማርያም ወንዝ ማዕድ በማጋራት ወረዳው እንደዚህ ተባበሩ፣ እንተባበር እስቲ እናንተም መጣችሁ ቢላለው ተካፍለን እችን አመት በዓል ተደስተን እንሰንብት እንክረም ለሰላም ያደርሰን ብሎ ማዕድ ማጋራት ጠርቶን እችን እዛ ደርሶን ይሄ ሁላ ሰው ተደስቶ ሲገባ ደግሞ እቤላለው ደግሞ የአማችንን እንደሰታለን እናስደስታለን። ለዚህ ነው የመጣ ነው። እናመሰግናለን። እግዚአብሔር ይስጥልን። አበባ ሀብቱ ሻምበሎ ሰፈር እኔ በጣም ደስታ ነው የተሰማኝ። እግዚአብሔር ይስጥልን። በየአመቱ አይለየን፣ አውደ አመት አይለየን፣ ሀገራችንን ሰላም ያድርገው። በዚህ የእማማ ዳሰሳ መርሃ ግብራችን በሳምንት ውስጥ የተደረጉ ክንውኖችን ወደ እናንተ የምናደርስ ይሆናል። ተከታተሉን። በቀዳሚነት በአዲስ አበባ ሀገረ ስብከት ቤቴል ጌቴሴማኒ ቅድስተ ማርያምና መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠ የስብከተ ወንጌል አገልግሎት ነው። ተከታትለን እንመለስ። እግዚአብሔር አምላካችን ሰውን ማዳን ፈለገ። ሰውን ሕይወት መስጠት ፈለገ። ሰውን ወደ ጥንት ርስቱ ወደ ቤቱ መመለስ ፈለገ። እግዚአብሔር አምላክ መጀመሪያ ቅዱስ ገብርኤል የተላከው ወደ ዘካርያስ ወደ መጥምቀ መለኮት ቅዱስ ዮሐንስ አባት ነው የተላከው።
እግዚአብሔር መልስ እንዲሰጣችሁ ከልብ ጸልዩ። በቂም በበቀል ሆናችሁ ንስሐ ሳትገቡ አትጸልዩ። ቂም በቀል የያዘ ሰው እግዚአብሔር ጋር አይደርስለትምና፣ ስለዚህ ልመናችሁ እንዲደርስ እንደ ዘካርያስ እንደ ኤልሳቤጥ በንጹህ ልብ በቅንነት በታዛዥነት መለመን። የሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምራችሁ ስታነቡ ዘካርያስ እና ኤልሳቤጥ በፍቅር በመዋደድ በመስማማት ትእዛዙን በመጠበቅ ሕግንና ስርዓትን በመጠበቅ ሁለቱም በእግዚአብሔር ፊት ጻድቅ ነበሩ ይላል። ሌላው እንዲሁ በአዲስ አበባ ሀገረ ስብከት ሲኤምሲ መካነ ጻድቃን አቡነ ተክለ ሃይማኖትና ቅድስት ልደታ ለማርያም ቤተክርስቲያን በሊቀ ሊቃውንት ዮሴፍ ደሳለኝ የተሰጠ የስብከተ ወንጌል አገልግሎት ነው። ተከታትለን እንመለስ። እንግዲህ ምን እንላለን አለ እግዚአብሔር ያጸደቀውን ማን ይኮንናል ይላል። አያችሁት? እኔ አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ በተናገረው መሰረት አባቶቻችን ቅዱሳን ሁነው ተገኙ። ቅድስና ደግሞ ከሰው የሚሰጥ ሳይሆን ከሰማይ ከማንም የሚሰጠው ከእግዚአብሔር ነው የተሰጣቸው። ስለዚህ ቅዱሳን የምናከብራቸው እኛ ስላልን ሳይሆን ማን ስላከበራቸው ነው። ዓለም የሚጃጃለው እግዚአብሔር ያከበራቸውን ለማንቋሸሽ ነው የሚወድቅ የሚነሳው። ይቻላል ወይ? አይቻልም። አስቀድሞ ወሰናቸው አለ። የመረጣቸውንም ጠራቸው። እነኛን የጠራቸውንም ደግሞ አከበራቸው። እነኛን ደግሞ ያከበራቸውን ምን አላቸው? አጸደቃቸው። ሰው ማክበርም ማዋረድም አይችልም። ድንግል ማርያምን አንድ ጊዜ ማን አክብሯታል? እግዚአብሔር አክብሯታል። ክብር ለእናታችን ይሁንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል የምታከብረው ስለ ሁለት መሰረታዊ ነገር ነው። አንደኛ ቀድሰን እንድንቀደስ ነው። ሁለተኛው መሰረታዊ ነገሩ ትምህርት ለመማር ነው በዓል የሚከበር። አሁን የቅዱሳንን ማን ሰበከ ስንል ጳውሎስ። እንደ ጳውሎስ ቅዱሳን የሰበከ የለም። የጳውሎስን መልእክት እየጠቀሱ ቅዱሳንን ማቃለል አይቻልም። እንደ ቅዱስ ጳውሎስ በዓለም ላይ እግዚአብሔርን እንደሰበከ ቅዱሳንን ደረጃ በደረጃ በልካቸውና በመጠናቸው እግዚአብሔር በሰጣቸው ቅድስና ልክ የሰበከ ሐዋርያ ቅዱስ ጳውሎስ ነው። ቅዱሳንን ለመንቀፍ ምን ሞራል አለ? እኛ ማንን ራሳችን? እንዲሁም ደግሞ በአዲስ አበባ ሀገረ ስብከት ዓለም ባንክ መድኃኔዓለም ቤተክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠ የስብከተ ወንጌል አገልግሎት ነው። እርሱንም እንዲሁ ተከታትለን እንመለስ። ሕፃን ተወልዶላችኋል፣ ወንድ ልጅም ተሰጥቶናል፣ እሱም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ተብሎ ትንቢት ተነግሮለታል። ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። አማኑኤል ማለት ሰው አምላክ ሆነ፣ አምላክ ሰው ሆነ ማለት ነው። ደስ ይበላችሁ። በተዋህዶ የከበረው በሰው ላይ ነው። ለእኛ ትዕግስትን፣ ትህትናን፣ ራስን ዝቅ ማድረግን ለማስተማር እሱ ኃያል አምላክ ሆኖ ሳለ እሱ እንደዚህ ሆኖ ሳለ ራሱን ዝቅ አደረገና ትህትናን፣ ፍቅርን አስተማረ። ሌላው እንዲሁ በኢኦቲሲ ቲቪ ባለን የአየር ሰዓት በተላለፈው መርሃ ግብራችን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠ የስብከተ ወንጌል አገልግሎት ነው። ተከታትለን እንመለስ። የምታደርጉት ክፉ ነገር ነገ እንደሚደርስባችሁ እንድታውቁ ነው፣ እንድትረዱ። እኔ የመጣሁት ዓለምን ለማዳን ነው። እኔ የመጣሁት ልሞት ነው። ስለዚህ ተዋጊ አያስፈልገኝም አለ። መከራ እንደሚያጸኑበት፣ ችግር እንደሚያመጡበት፣ ብዙ ስቃይ እንደሚያመጡበት ያውቃል። ግን የነሱ የበላይ ዳኛ፣ የነሱ የበላይ አዛዥ፣ የነሱ የበላይ ፈጣሪ እንዳለ አመነ። ደስ ይበላችሁ። ለወዳነለም ብትገሉኝ ትገደላላችሁ አላችሁ፣ ብታስሩኝ ትታሰራላችሁ አላችሁ። የምታደርጉትን ነገር ሁሉ ለመቀበል ዝግጁ ነኝ አለ ቅዱስ ጊዮርጊስ። ሁሉንም አሸነፈ። ማን ስለያዘ? ሰባ ነገስታትን ያሸነፈው ብቻውን እግዚአብሔር ይዞ ነው። ደስ ይበላችሁ። ለወዳነለም ገዳዮችን የሚገድለውን ግን መፍራት ያስፈልጋል። ማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ እንዲህ ይላል፣ ስጋን የሚገሉትን
አትፍሯቸው። የምትፈሩትን ግን እኔ ልንገራችኋል። ስጋንም ነፍስንም መግደል የሚችለውን አምላካችሁን እግዚአብሔርን እሱን ፍሩት። የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን ሳምንታዊውን የእማማ ዳሰሳ መርሃ ግብራችንን በዚሁ አጠናቀቅን። በቀጣይ በሌላ መርሃ ግብር እስከምንገናኝ መልካም በዓል ተመኘን። ቸር ያቆየን።